ስሜ ጥላውን ንብረቱ ይባላል። በኒፍላወር አጠቃላይ ንግድ ኃላፊነት የተወሰነ የግል ማህበር ውስጥ የሰው ሀብት አስተዳደርና ጠቅላላ አገልግሎት ኃላፊ ሆኜ ነው የሚሰራው። ድርጅታችን ከሚሰራቸው ዋና ዋና ስራዎች ውስጥ አንዱ የፎም ፍራሽ ምርትን ነው የምናመርተው። አምርተን ለሀገር ውስጥ ፍጆታዎች ነው የምናውላቸው። ከነዛም አልፎም ደግሞ 2እና 3 እግር ባጃጅ ላይ ተሰማርቶ እየሰራ ያለ ድርጅት ነው። ኢምፖርት ኤክስፖርት እናደርጋለን። እነዚህን ስራዎችን እየሰራን የምንገኝ ተቋም ነው። ሌላው የቡና ማበጠሪያና ማከማቻ በቅርቡ ወደ ስራ ገብቶ እየሰራ ያለ ግዙፍ ተቋም ነው። ደረቅና ፈሳሽ ትራንስፖርት ላይ ተሰማርቶ እየሰራ ያለ አንጋፋ ድርጅት ከመሆኑም ባሻገር በኮንስትራክሽን ዘርፍ ውስጥም አንጋፋ ስራዎችን ለመስራት እቅድ ይዞና እየሰራ ያለ የሚገኝ ድርጅት ነው። ለምሳሌ ይህንን ባጃጅ ዛሬውኑ ካሽ ይዞ መጥቶ ብቻ አይደለም የሚገዛው፣ የብድር አገልግሎትም ማለት በብድር አገልግሎት ከተለያዩ ማይክሮ ፋይናንሶች ጋር በማለት ከባንክ ጋር ዲል በማድረግ እነዚህን ተሽከርካሪዎች ገዝቶ ወደ የስራ እድል ፈጥሮ ስራ ላይ የተሰማሩ በርካታ ወጣቶች አሉና እንደ ድርጅት ትልቁ ነገር እነዚህ ስራ አጥ የሆኑ ወጣቶችን ስራ ያጡ ተመርቀው ስራ ያጡ ልጆችን አቅፎ በመያዙ እንደ ትልቅ አድቫንቴጅ ከምናየው አንዱ እንትናችን እንደ ድርጅት ለምናስበው ትልቁ ነገር ስራ እድል መፍጠራችንና ሰዎችን ወደ ስራ ማስገባት መቻላችን ትልቅ ሀሴት ነው ብዬ ነው ማስበው እንደኔ ማለት ነው። ያንዳንዱ እንደ ሀገሪቷ መቀሌ ላይ የኛ ምርቶች ይገኛሉ። በነቀምት በኩል ጅማ፣ ወደ አምቦ እነዚህ አካባቢዎች ላይ በተለያዩ እንደ ሀገሪቷ እነዚህ ምርቶች ተሰማርተው ሰራተኞችን ወደ ስራ እድል ፈጥሮላቸው እየሰሩ ይገኛሉ። የተለያዩ ስራዎች ላይ ነው ድርጅታችን እየሰራ ያለው። በዛ ውስጥ እንደ አጠቃላይ ከ1000 በላይ የሚሆኑ ሰራተኞች አሉን። ቋሚ 750 የሚሆኑ ሰራተኞች አሉን። በጊዜያዊ ደግሞ ከ300 በላይ የሚሆኑ ሰራተኞች አቅፎ የሚገኝ ድርጅት ነው። እስካሁን ድረስ እያመረትን ያለ ነው የነዳጅ ፍጆታ የሚጠቀሙ 2እና 3 እግር ባጃጆችን ነው። አሁን ግን ይሄ መንግስት ካስቀመጠው ፖሊሲ አንጻር ወደ ኤሌክትሪክ ፍጆታ ወይ ደግሞ በኤሌክትሪክ የሚሰሩ ተሽከርካሪዎችን ለማስገባትን ፕሮሰስ እየተደረገ አለ። እነዚህንም ከነዚህ ጎን ለጎን ይህንን እንሰራለን ተብሎ እቅድ ተይዞ ፕሮሰስ እየተደረገ ነው። አቅራቢ ድርጅቶች ጋርም ውይይት እየተደረገና ውል እየተገባ ያለበት ሁኔታ ነው ያለው። እነዚህ ጋም ካሉ ሰራተኞቻችን አንጻር እዚህ ላይ እንዳልኩት በ2እና 3 እግር ላይ ሰራተኞች በፊት የነበረን ከውጭ የመጡ ባለሙያዎች ነበሩ። አሁን ግን ውስጥ ባለን ሰራተኛ እነሱን ትሬን አድርገን በቂ የሆነ ትሬኒንግ ሰጥተን እነዚህ ሰዎች አብቅተን አሁን ሙሉ ለሙሉ ባለን በራሳችን ሰራተኛ ነው እየሰራን ያለ ነውና ጥሩ የሆነ ፐርፎርማንስ ያላቸው ሰራተኞች በውስጡ ትልልቅ የሆኑ የቴክኖሎጂን እየተጠቀመ ያለ ድርጅት ከመሆኑ አኳያ ቴክኖሎጂውን ሰራተኞቹ አዳፕት አድርገው በአጭር ጊዜ ውስጥ ስራቸውን በአግባቡ እየተወጡ የሚገኙ ሰራተኞች በውስጡ አቅፎ መያዙ ትልቅ ሀሴት ነው